እንደምን አመሻችሁ። የምሽቱ መረጃዎች ይዤ ቀርቤያለሁ። የጦርነቱ ፊሽካ ሊነፋ ነው። መድፎች ሊያዋሩ፣ ጥይቶች ሊያፈጩ፣ ሚሳኤሎች ሊወነጨፉ ነው። የተፈራው ሳይደርስ አይቀር ዛሬ ከባድ ወሬ ተሰምቷል። የተፈራው ደርሶ ዛሬ ጀነራል አበባው ታደሰ አስደንጋጭ ንግግራቸውን ተናግረዋል። በዛሬው ንግግራቸውም የመከላከያ ሰራዊት ለትልቅ ሀገራዊ ግዳጅ እንዲዘጋጅ ትዕዛዝ ሰጥተዋል። በንግግራቸውም ማንኛውም ወታደር ለግዳጅ ዝግጁ ይሁን፣ የዲጂታሉን የወሬውንና የስነ ልቦናውን ጦርነት እናውቀዋለን፣ ተዘጋጅተናል። ለውስጥ ባንዳዎችም ምን እንደሚወሩ ወሬያቸውንና መንደሪዎችና የመንደር ጦረኞችም ማን እንደሚልካቸው እናውቃለን ሲሉም ለሱም ተዘጋጅተናል ብለዋል። አሁን ግን ለትልቅ ሀገራዊ ግዳጅና በደማችን ባጥንታችን ለመፈጸም ተዘጋጁ፣ ቀይ ባህርን ሳናስመልስ እንቅልፍ የለም ብለዋል። ከሰሞኑ የኢትዮጵያ ኤርትራ ፍጥጫ ተካሮ የቀጠለ ሲሆን የጦርነቱ ነጋሪቱ ድምፅ ከቀን ወደ ቀን እየጨመረ ነው። የዓለም ትኩረት ወደ ምስራቅ አፍሪካ ዙሯል። ከኤርትራ በኩል ከባድ የጦር መሳሪያዎች ወደ ኢትዮጵያ ድንበር እያስጠጉ ነው። የጦርነቱ ፊሽካ ሊነፋ ነው። መድፎች ሊያጓሩ፣ ጥይቶች ሊያፋጩ፣ ሚሳኤሎችም ሊያፋጩ ትንሽ ቀናቶች ብቻ ይቀሩት ይመስላል። ሌላው ደግሞ ጋሸና ግንባር ዛሬ እልክ አስጨራሽ ውጊያ ተደርጓል። መንግስት በሲቪል አውሮፕላኖች ወደ ላሊበላ ሲያመላለሳቸው የነበሩትን ኮማንዶዎች ጋሸናን ለማስለቀቅ ከትናንትና ጀምረው ለአንድ ቀን ከፋኖ ጋር እልክ አስጨራሽ ውጊያ ቢያደርጉም ጋሸናን ማስለቀቅ አልቻሉም ነበረ። እንዲሁም በደቡብ ወሎ ግንባር ፋኖች ሐይቅን መቆጣጠራቸው እንደማይቀር እየተዘገበ ይገኛል። የፋኖ ኃይሎች በዚህ ጉዳይ ላይ ይፋዊ መግለጫ ባይሰጡም የአካባቢው ነዋሪዎች ባገኙት መረጃ ለሐይቅ ከተማ ሙሉ ለሙሉ ቅርብ መሆናቸውን፣ ቢስቲማን፣ ወረባቦን፣ ገራዶን እና አርዲቦ ሐይቆን ይዞ ኮምቦልቻ እንደሚገቡ እየተነገረ ይገኛል። በዚህም የተነሳ ወደ ኮምቦልቻ ያለው የአገዛዙ ኃይል ድንጋጤ ውስጥ ገብቷል። በኮምቦልቻ ያሉትን ከባድ መሳሪያዎች ወደ አዲስ አበባ እያሸሸ ይገኛል። የፋኖች ግስጋሴ እንደቀጠለ ነው። በዚህም ትላንትና በሰማነው መረጃ መሰረት መንግስት በአማራ ክልል ላይ ልዩ ኦፕሬሽን እንደሚያደርግ እንደዚሁም ዝግጅቱ እንደጨረሰ ሲል ለተባበሩ መንግስታትና ለአፍሪካ ህብረት ደብዳቤ መላኩንና የኢንተርኔት ኮኔክሽንን በአማራ ክልል ሊቋረጥ እንደሆነ ትላንትና ዘግበን ነበረ። በሌላ ዜና በአማራ ክልልና አዲስ አበባ መካከል በትራንስፖርት የጭነት ተሽከርካሪዎች ላይ የሚፈጸሙ እገታዎችና ግድያዎችን ለመከላከል መከላከያ ሰራዊትና ሌሎች የጸጥታ ኃይሎች አጀባ መጀመራቸው ተሰምተዋል። አጀባውን ለማግኘት ከአማራ ክልል የሚነሱ ተሽከርካሪዎች ከቀን 6 ሰዓት ከኦሮሚያ ክልል፣ ከሰሜን ሸዋ ዞን፣ ከጎሐጽዮን ከተማ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ረፋዱ 4 ሰዓት ላይ ፍቼ ከተማ መሰባሰብ እንደሚጠበቅባቸውና የጸጥታ ኃይሎች በየከተማው እየተቀባበሉ አጀባውን እንደሚያካሂዱ ተሰምቷል። አጀባው ከተጀመረ ወዲህ በሰሜን ሸዋ ዞን ታጣቂዎች በተሽከርካሪዎች ላይ የሚፈጽሙት እገታ መቆሙ ተነግሯል። እንዲሁም ከቦታው ሆነው መረጃ ሊሰጡን አቶ አክሊሉ መስመር ላይ ይገኛሉ። የእሳቸውን አድምጠን ደግሞ ሌሎች መረጃዎች እንሄዳለን። ሰላም እንደምናላችሁ የዘወትር አድማጮቻችን፣ አክሊሉ ነኝ ከወሎ። ዛሬ በተሰሙ መረጃዎች መሰረት በጋሸና ግንባር የተለያዩ ውጊያዎች ሲደረጉ ውሏል። መንግስት በአውሮፕላን በሲቪል አውሮፕላን ወታደሮችን ወደ ላሊበላ ሲያመላለስ እንደነበረ ኢንፎርሜሽኖች ሲወጡ ነበር። በዚህም መሰረት በሲቪል አውሮፕላን ሲያመላለሳቸው የነበሩት ወታደሮች ልዩ ሪፐብሊካን ጋርዶች መሆናቸው ታውቋል። በዛሬው ውጊያ ከትናንት ጀምሮ ዛሬ ሙሉ ቀን ውጊያ ሲደረግ ነው የዋለው። በዚህም መሰረት አጠቃላይ በነበረው ውጊያ ጋሸናን ለማስለቀቅ በሪፐብሊካን ጋርዶች ቀጥታ ከብርሃኑ ጁላ በመጣ ትዕዛዝ ነው ጦሩን ሲመራ የነበረው ብርሃኑ ጁላ ነው። ግን ያው ጋሸናን ማስለቀቅ አልቻለም። እናም ጋሸናን ዛሬ ያስለቅቁሏል መከላከያ ማለት ነው። በዚሁ ግንባር በጣም ከባድ ጦርነቶች ነው እየተደረጉ ያሉ። ጦርነቶቹ ዛሬም ቀጥሎ ውሏል። በዛሬው ጦርነት በጋሸና የከባድ መሳሪያና እንዲሁም የድሮን ድብደባ ሲደረግ ውሏል። በድሮን ድብደባ ምክንያት 10 ሲቪሊያንስ የሞቱ ሲሆን ድብደባው የተደረገው በጤና ጣቢያና በሆስፒታል ላይ ነው። በጋሸና ጤና ጣቢያ ላይ ነው ድብደባው የተደረገው። እንዲሁም በወሎ ግንባር ውጊያዎች እንደቀጠሉ ነው ይዋል እና በዚሁ ግንባር ሐይቅን ጨምሮ ሌሎች አካባቢዎችን ፋኖ ነፃ አውጥቷል። በወሎ ግንባር ውጊያ እየተደረገ ነው ያለው። ፋኖ ሐይቅን፣ ቢስቲማን እንዲሁም ወረባቦን እና አካባቢዎችን በቁጥጥር ስር በመዋልና ነፃ በማውጣት ወደ ኮምቦልቻ የሚያደርገውን ጉዞ ቀጥሏል። በኮምቦልቻም መከላከያ ተደናግጧል። የአገዛዙ ኃይሎች ደንግጠዋል። በኮምቦልቻም የአገዛዙ ኃይሎች ደንግጠዋል። እናም በዚህም የተለያዩ ወከባዎች ውስጥ ገብቷል። የከባድ መሳሪያ የሚላቸውን ከኮምቦልቻ ሲያሸሽ እንደዋለ መረጃዎች ደርሰውናል። ውጥረቶች እየጨመሩ ነው።
በቅርብ ጊዜያት ውስጥ ኮምቦልቻና ደሴ በፋኖ ቁጥጥር ውስጥ እንደምትገባ በእርግጠኝነት መናገር እንችላለን። ለዛሬ የነበረ መረጃ ይሄ ነው። እስኪ በጠዋት የትንታኔ ክፍላችን አዳዲስ ነገሮች ይዘን እንቀርባለን። አመሰግናለሁ። እንደዚሁም በትላንትናው ላይ የተከሰተው መረጃችን እንዳጠናቀር ነው ትላንትና 4 ሰዎች ህይወት ማለፋቸውና 10 ሰዎች በምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ማገታቸውን ሰምተን ነበረ። እነዚህ አጋቾች የሸኔ ጽንፈኛ ኃይሎች እንደሆኑ ተረጋግጧል። የስንት ሰው ህይወት አለፈ የሚለውን ዝርዝር ገና እያጣራን ነው ብለዋል። ከዚህም የበለጡ ሰዎች እንደሞቱ እየተነገሩ ይገኛል። ታጣቂዎቹ በተለያዩ ጊዜያቶች እንደዚህ አይነት ጥቃቶችን ሲሰነዝሩ እንደነበር ይታወቃል። ጉዳዩ መፍትሄ እንዲያገኝ ምን እየተሰራ እንደሆነ ስንጠይቃቸውም ይሄ እኮ ታጣቂ አይደለም፣ ጽንፈኛው ሸኔ ነው፣ ሌላ የመንግስት ታጣቂ አይደለም ጉዳት እያደረሰ ያለው ብለዋል። አሳቻ ሰዓት ተጠቅሞ ይህን ድርጊት ፈጸመ የሚል መረጃ እስካሁን አልደረሰንም ያሉት ኃላፊው ስለ ዝርዝር ጉዳቱና መረጃዎቹ እያጣራ እንደሆነና በአካባቢው ተመሳሳይ ችግር እንዳይፈጠር ጥበቃ በማጠናከር ስራ ላይ መሆኑን አስረድተዋል። የአካባቢው ነዋሪዎቹም በበኩላቸው ታጣቂዎቹ ትናንትና 12 ሰዓት ገደማ ባደረሱት ጥቃት 4 ሰዎች ተገድለው 10 ሰዎች ታግተዋል ማለታቸው ተዘግቦ ነበር። 3 ነዋሪዎች ከአጎራባቻቸው ከኦሮሚያ ክልል ደቡብ ምስራቅ ሸዋ ዞን የተሻገሩ ናቸው ያሏቸውን ታጣቂዎች እየተታኮሱ መንደሩን መክበባቸውን ተናግረው ነበር። 4 አርሶ አደሮች ከቤት በማስወጣት በጥይት ደብድበዋቸው እንደነበረም ይታወሳል። ሌሎቹ ነዋሪዎችም ደንግጠው ከመንደሩ ሲሸሹም 15 የመኖሪያ ጎጆዎች በእሳት አቃጥለዋል። ማምለጥም ያልቻሉት ሴትና ሕፃናት ጨምሮ 10 ሰዎችን አግተው እንደወሰዱ ትላንትና ይታወስ ነበር። የ4ቱ አስክሬን ትላንትና እንደተቀበረና የታገቱት ደግሞ ይኖሩ የሞቱ እንደማይታወቅ ገልጸንላችሁ ነበር። ለፈጣን መረጃ ቻናላችንን ላይክና ሰብስክራይብ ያድርጉ። አፍላ መረጃ ይቀጥላል።